ጓደኞች እንዴት ናችሁ? ሁሉ ሰላም? እኔ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ በውጭ ሀገር ቅቤ አነጣጠር ነው ማሳያችሁ፣ ምናየው ምንማረው። ምክንያቱ የውጭ ሀገር ቅቤ አነጣጠር የሚለየው ምክንያቱ እነዚህ ለዳቦ የምንበላቸው ቅቤ መስሉ ነገሮች ናቸው። አንሶልትድ ጫው የሌላቸው ነገር ነው። ግን ቢሆንም እንደ ሀገራችን አይደለም፣ ለጋ ነው፣ በውስጡ ውሃ አዝሏል እና እንደ ኢትዮጵያ ቅቤ አይደለም። ሽታውንም ምኑንም ራሳችን አምጠን ካላመጣ ነው በስተቀር ሽታም የለውም። ጀስት ቅባት ነው እንጂ እና ለታስሪ እናያለን እንዴት አድርገን እንደማነጥረው። አብራችሁን ተባረኩ። ላይ አድርጌው ስቶቡን እንደዚህ እንዲቀልጥ አደርገዋለሁ። ከቀለጠ በኋላ እንገናኛለን። ጓደኞቼ እነዚህን ቅመሞች ነው የሚጠቀመው። እንግዲህ ሰው በየቤቱ አነጣጠሩ ይለያል፣ የቅመም አጠቃቀም ይለያል። እኔ አሁን 6 የታሸጉ ቅቤዎች ናቸው። አንዱ 454 ግራም ነው። ለነሱ የሚበቃ ይሄ ቅመሙ ብዙ ነው። በእርግጥ እዚህ ጋር ስለነበረ ሁሉንም አደረኩት። እዚህ ጋር ነጭ አዝሙድ፣ ጥቁር አዝሙድ፣ አብሽ፣ ኮሮርማ፣ አንደዋት ኮልኝ፣ ኮሰሮት፣ ቀይ ሽንኩርትና ዝንጅብል፣ እርድ አለ እና አሁን ያልተፈጨ ጥሬ ነው። ገና ፈጨዋለሁ እና ዛሬ ያላነጥርም። ቅቤው ራይተወይ አሁን እሳት ላይ እየቀለጠ ነው፣ አሳያቸዋለሁ። ያው እየቀለጠ ነው አሁን። እነዚህም በሙሉ አንድ ሳይቀር ብቻውን ቅመምም የለውም ምን የለውም፣ እንዲሁ ጀስት ይቅለጥ በቀስ ባለ ሰዓት። ለማንጠር ሳይሆን እንዲቀልጥልኝ ነው የፈለኩት። ጓደኞቼ ቀልጦ አልቋል። አሁን እንደዚህ ቅቤ ብቻ ነው። ቅድም እንደነገርኳቸው ውሃ ያዘለ ነው። የዚህ ሀገር ቅቤ በውስጡ ወይ ወተት ወይ ውሃ አለው። ስለዚህ ይህንን የቀለጠውን አሁን ምን አደርገዋለሁ? ይህንን አንድ ጆግ ውሃ አለ። ይሄን ውሃ እዚህ ውስጥ ጨምረዋለሁ። ቀዝቃዛ ውሃ ጨምሬያለሁ። ከዛ ክድና አድርጌው ፍሪጅ ውስጥ ከተዋለሁ ለአንድ ሌሊት። ነገ እንገናኛለን። ጓደኞቼ እንዴት ዋላችሁ? እንዴት አደራችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ እዚህ ጋር ቅቤ ለማንጠር ትላንትና ውሃ ውስጥ እሳት ላይ አቅልጬ ውሃ ጨምሬ ፍሪጅ ውስጥ እንደማሳድር ነግሬያችሁ ነበረ። አሁን ቅመሙን እንደዚሁ በጥሬውን አሳይቻቸው ነበር። አሁን ሁሉንም ቆልቼ ፈጭቼ አዘጋጅቼ አምጥቻለሁ። ሽንኩርቱንም እዚህ ጋር ጎረድ አድርጌ እና ዝንጅብሉንም ለዛሬ ነው የምፈልገው እና ቅመሞቹ እንደዚህ በሚያምር ሁኔታ አምሼ ፈጭቼ አዘጋጅቼ አምጥቻለሁ እናንተ ለማሳየት። ቅቤውንም አሁን ደረቅ ብሏል። እንግዲህ ውሃውን እናወጣዋለን። ጓደኞቼ እስቲ አሁን ማሉን በስቼ ውሃውን ለማውጣት ሞክራለሁ። ከውስጡ የሚወጣው ውሃ ታያላችሁ። ወተት ነው የሚመስለው። መንገዱን ማክፈት ነው እዚህ ጋር። ከዛ በኋላ የማወጣውን ታያላችሁ። ይህንን በሳህን ነገር አደርገዋለሁ። ጓደኞቼ ያጠለልኩት ውሃ ከዚህ ውስጥ ቀዳዳውን አውጥቼ፣ ይሄ በጭራሽ ቅቤ ሊሆን አይችልም። እዩት፣ ወተት፣ ንጹህ ወተት ነው። እንደም አሬራ ነገር ነው የሚመስለው፣ ግን ወተት ነው። ሬዲ ቅቤ ምንም አልገባበትም። እዚህ ጋር ቀዳዳ አውጥቼው ፍሪጅ ውስጥ ስላደረ ቅቤው ወደ ታች ተንስፎ ያድራል። ውሃው ከስር ይሆናል። ስበሳው እንደዚህ ይወጣል። ይሄ እዩት፣ አሁን ውሃ ሳይሆን ኤግዛክትሊ ወተት ነው። ይሄ ማውጣት አለበት። ይሄ ወጥቶ ነው ማንጠር ቅቤው ያለበት እና ቅመሞቻችንም እንዳይበላ ይሄ መደረግ ስላለበት ነው ላሳያቸው ወደድኩት። ብዙ ጊዜ እኔ ስለማደርግ ነው። ተባረኩ ጓደኞቼ። ውሃውን አውጥቼ ስለጨረስኩ ፍርፍር አድርጌያለሁ። አሁንን እዚህ ጋር ያዘጋጀሁት ዝንጅብሉን፣ ሽንኩርት፣ ከዛ ትንሽ ኮሮሪማ፣ ትንሽ አብሽ፣ ትንሽ ጥቁር አዝሙድ፣
እና ትንሽ ነጭ አዝሙድ ከዛ ከኮሰሮቱ ትንሽ ከዛ ይሄንን አንድ ላይ እሽት አድርጌ አሳድረዋለሁ ለ2-3 ቀን። ከዛ በኋላ ነው ማነጥረው ማለት ነው። እና የሽንኩርቱን የዝንጅብሉን ሁሉን ሽታውን እንዲያገኝ መጀመሪያ ነው ይሄ ውሃ የማወጣው። ያው እየቀለጠ ነው አሁን። እነዚህም በሙሉ አንድ ሳይቀር ብቻውን ቅመምም የለውም ምን የለውም፣ እንዲሁ ጀስት ይቅለጥ በቀስ ባለ ሰዓት ለማንጠር ሳይሆን እንዲቀልጥልኝ ነው የፈለኩት። እንደዚህ አንድ ላይ አሽቼ ነው ማስቀምጠው። ሄሎ ጓደኞቼ፣ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ይኸው ዛሬ በአራተኛ ቀን በቀደም አንጉሬ የተወሰነ ቅመም ጨምሬ አስተካክዬ የነበርኩት ቅቤውን ዛሬ ጥጃለሁ። አነስ ባለው በእሳቱን በ5 ነው በ6 ላይ አድርጌው እና እንደዚህ ላነጥረው ነው። ቤቱ ሽታው እንዳለ አበሻ ቤት ነው የሚለው። በቃ ቅመሞቹ እንደዚህ በቀደም አንድ ላይ አሽቼ ነበርኩ። ገና ስከፍተው በጣም ነው ሽታው ደስ የሚለውና እንዲተነጥሮ ታያላችሁ። በጣም የሚያምር ቅቤ እንደሚወጣ አምኛለሁ። ምክንያቱ አለ ቅመም የዚህ ሀገር ቅቤ ሽታ የለም አልኩ። በቅመም ነው እንጂ እንደ ሀገር ቤት ጥሩ ሳር በልቶ ያደጉ ከፍቶች አይደሉም። በወራት የሚደርሱ ስለሆነ መስት ቅመሞች ያስፈልጋል። ኮሮሪማ፣ ኮሰረት በደንብ አድርጎ መጨመር። አሁን ይኸው እያነጠርኩ ነው ያለው። ቀሪ ቅመሞቹን በኋላ ጨምራለሁ። አብራችሁን ሁኑ፣ ተባረኩ። ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ። ይቀጥላል። ቀሪ ቅመሙን እየጨመርኩ ነው። ኮረሪማ፣ ብላክ ፔፐር፣ ነጭ አዝሙድ። ቅመም በጣም ነው የሚወደው በሁሉ ነገር። ይሄ ለቅቤ ስለሆነ አብሽ ላበሻ ምግብ ላበሻ ኪችን በጣም ባለሙያ ሴት ነኝ። ራስ ማድነቅ ጥሩ ባይሆንም ነበርኩ። አሁን የውጭ ስራ ጀምሬ ነው። ድሮ ጎበዝ ነበርኩ። ለዛ ነው የማሳያችሁ። አሁን በቃ ኦልሞስት ከዚህ በኋላ ማጥለል ነው የሚቀረኝ። ትንሽ ተንተክትኮ ቪዲዮ አይታችሁ ከወደዳችሁ ላይክ፣ ኮሜንት ማድረግ፣ ሼር ማድረግ እንዳትረሱ። ጌታ ዘመናችሁን ይባርክ። አገራችን ሰላም ትሁን። መልካም ያሰማን። ኮሮና ከምድር ዙሪያ ይጥፋ። ተባረኩ። ወዳችኋለሁ። Thank you, everybody. It's so nice, so tasty, so smelling. I love it.